ደጅን መዝጋት ማለት የማይረቡ ወሬዎች ወደኛ እንዳይገቡብን ማድረግ ነው። ልብን የሚያረክሱ ነገሮችን ከመስማት መጠንቀቅ፣ የደጅን መዝጋት፣ አይንን መጠበቅ። ሚጦን ለአይንቴ ከመይራያ ከንቶ፣ አይኖቼ ክፉ ነገርን ከንቱ ነገርን እንዳያዩ መልሳቸው ብሏል ቅዱስ ዳዊት። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። አይን በአይን የሚገባው ልብን ያረክሰዋል፣ በጆሮ የሚገባው ልብን ያረክሰዋል። ልብን እንዳያረክሰው አይንን ጆሮን መጠበቅ፣ የሚያረክስ ነገር ከመስማት መጠበቅ ነው። የሚያረክስ ነገር በዚህ ውስጥ ከገባ ግን አባቶች ይሄን በሁለት መንገድ መስለው አስተምረውታል። አንደኛው በእሳት፣ ሁለተኛ እብድ በወረወረው ድንጋይ መስለው ያስተምራሉ። የበረሃ አባቶች ሲያስተምሩ አንድ እብድ ወደ ቤትህ ይወረውራል፣ ድንጋይ ይወረውራል። ወደ ቤትህ በበሩ ድንጋይ እየወረወረ ድንጋዩ ይከማች። ዝም ብለህ ብታየው ምን ይሆናል ይላል። በውጭ ቆመህ ዝም ብለህ አንድ ቀን ሲወረውርበት ዋለ፣ ሁለተኛ ቀን ሲወረውርበት ዋለ፣ ሶስተኛ ቀን ሲወረውርበት ዋለ፣ አራተኛ ቀን ሲወረውርበት ዋለ። አንድ ቀን ወረወረበትና ግማሹን ሞላው፣ በግማሹ ገብተህ ተኛ። ሁለተኛ ቀን ወረወረበት፣ ጥቂት ጠባብ አግኝተህ ተኛ። ሶስተኛ ቀን ወረወረበት፣ ሞላ። መጨረሻ ላይ እብዱ ከቤትህ ምን ያደርጋል? ያስወጣሃል። በሉ እንጂ ያስወጣል። እብድ የተባለ ማን ነው? ሰይጣንና የሰይጣን ሰዎች ወደኛ ጆሮ የሚወረውሯቸው ቃላት ናቸው። እነዚያን ዝም ብለህ ወደ ጆሮ ሲገቡ ዝም ብለህ የምታዳምጥ ከሆነ ከልብህ ትወጣለህ ነው። ድንጋይ ሞላው ማለት ቤቱን ድንጋይ ሞላው ማለት ልብ ውስጥ የማይረቡ ነገሮች ሞሉበት ማለት ነው። ሁለተኛ ስለዚህ ድንጋዩን መጀመሪያ ሲወረውር አውጣው ማለት መጀመሪያ እንደሰማ ሐሳብን አውጥተህ ጣል። ወይ አትስማ ወይ ደግሞ ስትሰማ ነገሩን እንደ ከንቱ እያይ ወዲያው ታው መልሰህ አታንሰላስለው ማለት ነው። ከንቱ ነገር ነው። ሁለተኛ ያየኸውንና የሰማኸውን ነገር እንደ እሳት አድርገው ይላሉ። ያየኸውን የሰማኸው ነገር ያየነው የሰማነው ነገር ወደ ምኞት ይቀየራል። ምኞት ወደ ተግባር ይለወጣል። ያየኸውንና የሰማኸውን ነገር እንደ እሳት አድርገው ማለት እሳት ድንገት ብትይዝ ምን ታደርገዋለህ? ድንገት እጅ ላይ ቢያርፍ እንደምታደርገው ወርውራው ነው። ወዲያው ብትይዘው ምን ያደርግሃል? ሳያቃጥል አይለቅህም። ክፉ ሐሳብም ወዲያው እንዳየህና እንደሰማ ካላስወገድከው ከዋለ ካደረ ነፍስህን ሳያቃጥላት አይለቅህም። ስለዚህ እሳት ነውና ወዲያው አይተህ ሰምተህ ወደ ልብህ የገባውን ነገር ወዲያው አውጥተህ ጣል። ሽሽ ሐሳቡን። ለዚህ ነው ማሪሳቅ በቀዳሚ ጉየይ ወበካልእ ጉየይ ወበሳልስ ተንሥኦ ተቃተል ያለው። ይህንን ሐሳብ ሽሸው። ኦዛ የሚባል ሰው ታውቃላችሁ አይደለም? ሁለተኛ ሳሙኤል ምዕራፍ 6 ላይ ያለ ታቦተ ጽዮን ተማርካ ስትመለስ በከብቶች ጀርባ ላይ በጊደሮቹ በሰረገላ ተጭና ስትመጣ ዘመን ማለት እንዳትወድቅ ብሎ ነው። ታቦቷ እንዳትወድቅ ብሎ ነው ሊደግፍ እጁን እንዲህ ሲያደርግ መልአኩ መጥቶ ይሄ ሰውዬ ልደግፍ ነው ያለኮ። ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን መንካት አትችልም ነው። ያን ካህኑ ብቻ ነው የሚነካው ነው ብሎ ቆረጠው። እግዚአብሔር ትንንሽ ነገሮችን ጭምር እንድጠነቀቅ አሁን እንዲያውም የሚገርመው ጽድቅን ንቀን አረ ሰው ስንት ችግር ውስጥ አለ። እንዲሁ ይሄን የምትሰብኩ ለምንድን ነው እንደዚህ ያለ? ምሳሌ አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሩ ሲባል አረ ይሄ ቀላል ነገር ነው እንዴ ስንት የሚል ሰው አለ። እንደዚህ ያለ ነገር የለም። ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ፣ ሁሉም እኩል ነው። በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔርን እስካስቀየመ ድረስ፣ እግዚአብሔርን እስካስከፋው ድረስ፣ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው። ምንም ኃጢአት እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር፣ በንግግሮቻችን በሁለንተናችን መጠንቀቅ ልቅም ያልን ሰው እንድንሆን አጥብቀህ ልብህን ጠብቅ። እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። በእያንዳንዱ ነገር ምን ማለት ነው መሰላችሁ? በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሺየስ መሆን ማለት ነው። በእያንዳንዱ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል እሱ እግዚአብሔርን መፍራት ያ ነው እግዚአብሔርን የሚጠብቀን። እግዚአብሔር ያዕቆብ ሀገር ያለው ይሄንን
እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው፣ ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ማለት ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም፣ በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ከንቱ ይደክማሉ ጠባቂዎች። ፈሪሃ እግዚአብሔር የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው በፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ደግሞ ማለት አንድ መጠንቀቅ ማክበርና ሁልጊዜ በእግዚአብሔር ፊት እንዳሉ ማየት ነው። ከቤት መውጣት ዲና የምትባል ነበረች። ኦሪት ዘጸአት ምዕራፍ 34 ላይ ያለች የያዕቆብ ልጅ ናት። እና እሷ ሳይቸግራት ብድግ አለችና ብድግ ብላ ከሰፈር ወጣችና ወጣ አለችና በሴኬም ያሉ ሰዎች በሙሉ አገኟት። ከወጣቶች ጋር ተሰብስቦ አንድ ወጣት ጠለፈና አስነወራት፣ ክብሯን አጣች። በዚህ ምክንያት ደግሞ ወንድሞቿ ሄደው ሕዝብ አጠፉ፣ ገደሉ። ይቺ ዲና የምትባለው ነፍስ ከልቧ ወጣ የምትኮበልልናት፣ ማየትን በቃ የምትቅበዘበዝ፣ ሁሉን ማየት ደስ የሚያሰኛት፣ ሁሉን መስማት፣ ሁሉን መነካካት ደስ የሚያሰኛት፣ ከሁሉም የምትወጥ ከሁሉም የምትደርስ እቺ ነፍስና ዲና ራሷም ነውር ውስጥ ገባች፣ ክብሯን አጣች፣ ወንድሞቿም ነፍስ ገደሉ። በዚህ ምክንያት አባቷ ያዕቆብ ድንኳን ነቅሎ ተሰደደ። በእኛ ምክንያት መከራ የሚመጣው ሁሉን ለየው ሁሉን ልስማው በማለታችን ምክንያት ነው። እንሞክረው ተብሎ የተጀመረ ነገር ነው መከራ ሆኖ ከሰዎች ልብ አልወጣ ያለው እንደ ቀላል የተጀመረ ነገር። ስለዚህ ሁሉን ከማየትና ሁሉን ከመስማት መቆጠብ፣ የማይረባንን ነገር ሁሉ ትምህርት ቤታችን አይደለም፣ ሁሉ መምህራችን አይደለም። መውጣት አለብን። ከዚያ ከማይረባን መስማት፣ የማይረባንን ከማዳመጥ መውጣት አለብን። ይህ ትጋት የሚባለው በስነ መለኮት ትምህርት ምን ይባላል? ዋችፉልነስ ይባላል። ዋችፉልነስ ማለት ንቁነት ማለት ነው። እስኪ ንቁነት በሉ። መትጋት ማለት ይሄ ነው ትርጉሙ። መትጋት ማለት መንቃት ማለት ነው፣ ወይም አቴንቲቭነስ ማለት ነው። በንቃት ነቅቶ መከታተል፣ እያንዳንዷን ነገር መከታተል። ምሳሌ ልንገራችሁ። ምሳሌ አላችሁ ወይ? ለምሳሌ አንድ ሰው ዝሙት ይቃወመዋል። ዝሙት ሲቃወመው እኔ እንግዲህ ከሴት እንኳን ልደርስ አላይም ይበል። ሰይጣን ለዚህ ሰው የሚያቀርብለት ነገር እንዴት እንደሆነ እንገራችሁ። ወር 2 ወር ከኃጢአቱ ከራቀ ምን አይነት ነገር ያቀርብለታል? መንደር ሲሄድ አንድ ሴት ትክብያ ላይም ብሎ ድንገት ሲደርስ አንዲት ሴት ጥጥ እየፈተለች እግሯን ገልጣ ያገኛታል። ያንን እንግዲህ በሌላ ሰዓት እኮ መሄድ ይችል ነበር። ሰይጣን በዚያ ሰዓት እንዲደርስ የሚያደርገው አንተ ካላየ እኔ የምታየውን አዘጋጃለሁ ማለት ነው። በዚያ ምክንያት ወደ ቀደመ ምኞቱና ወደ ቀደመ ኃጢአቱ ይመለሳል። ያን ጊዜ አቴንቲቭ ሁነህ አንተ ንቁ ሁነህ ሰይጣን ዛሬ ያዘጋጀልኝ ወጥመድ አለ ብለህ ተዘጋጅ ነው። ያን መከታተል ነው። ሌላ ደግሞ ልንገራቸው። 7 እንቅልፍ የሚቃወመ ሰው አለ። ሌሊት ተነስቶ ለመጸለይ 7 ሰዓት እየተነሳ መጸለይ ካስለመደ ሰይጣን ያችን ሰዓት ማሳለፍ ከፈቀደ እንግዳ መጥቶ ያመሻል። እንግዳ መምጣቱ ላይ አይደለም ችግሩ። እንግዳውን ሰይጣን ያመጣው አይደለም ችግሩ። ከእንግዳው ጋር ረጅም ጨዋታ እስከ 5:30 ማምሸት ነው። ያ ሲሆን ከዚያ በኋላ ምን ይላል? ይተኛሉ። ምክንያቱም የመጸለይ ጣይም ደግሞ ስለሚጠፋ ሲያወሩ እንደቆዩ እንኳን መጸለይ ሁሉንም ያስጠላ፣ ጭንቅላት ዝውር ነው የሚለው። እኔ ለራሴ አሁን ሳወራ ቆይቼ መጽሐፍ ባነብ አይገባኝ። መሰው ጋር ሰው ጋር ከቆዩ ወይ ተኝቶ መነሳት ወይ ጥቂት ዝም ካላሉ አይምሮ አይሰበሰቡ። ስለዚህ ይተኛ ላይ እንግዲህ አይምሮ ያልተሰበሰበ ብሎ ይተኛ። ሲተኛ ምን ይነሳል? 2 ሰዓት ተኩል ብሎ ቁጭ ይላል ማለት ነው። ይሄ ምን ማለት? ስለዚህ ማታ ስናመሽ ምን ማለት ነው? በንቃት መከታተል። እሱን መከታተል ይባላል ንቁነት ወይም ትጋት። ትጋት ማለት እሱ ነው። እያንዳንዷን ነገር በንቃት መከታተል። ሰይጣን ወይ ወደ ነበርንበት ኃጢአት ለመመለስ ወይም የያዝነውን ጥሩ ጎዳና ለማቋረጥ የሚደረድራቸውን ትንንሽ እንቅፋቶች ሳይቀር በትኩረት መከታተል ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ለምሳሌ አንድ ነገር ልንገራችሁ። ዮሴፍ ሎሌነት ከገባበት ቤት የንጉሱ ሚስት ና አብረን እንተኛ ብላ ጠይቀዋለች። አይሆንም ብሏታል። በሌላ ቀን ምንድን ነው ያደረገ? ምቹ ሰዓት አመቻቸና ባልየውም ሳይኖር
ከዛ ደግሞ ሰው ሁሉ ወደ ስራ በተሰማራበት ጸጥ ባለ ሰዓት፣ ዮሴፍ ደግሞ ወደ ቤተ መዛግብት ገብቶ ደግሞ ዕቃ በሚያናፍስበት ሰዓት ምቹ ጊዜ ጠበቀና ሄደችና አንተ ባሪያ ዛሬ አልለቅህም ብላ ያዘችው። ምቹ ሰዓት። እሱ ግን ያችን ሁሉ ያስተውላት ነበር። ነቅቶ ይከታተላት ስለነበረ ልቡን ይጠብቀው ነበረ። ልብን የሚጠብቀው ቅድም የመጀመሪያው ምንድነው ነው ያለው? እግዚአብሔርን መፍራት። ምንድነው ያለ? በእግዚአብሔር ፊት ይሄን ነገር ላደርግ አልችልም ማለት። እግዚአብሔርን መፍራት ማለት እግዚአብሔርን ሁል ጊዜ ማየት። ልቡ ስለጠበቀ ሕዋሳቱ አልተነቃነቀበትም፣ አልተነዋወጥም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ሕይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ድርሳን 8 ላይ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። ይሄንን ኃጢአት የተሻገረው ልቡን ስለጠበቀ ነው። ስለዚህ በንቃት መከታተል ብቻን ሲሆን፣ ለምሳሌ ልንገራችሁ። አንድ ወንድና አንድ ሴት የሆነ የሚወያዩት የግል ስብሰባ ይኖራቸዋል። የግል ስብሰባ ሲኖር ማታ 11 ሰዓት ላይ እንወያይ ሲባል ሰውየው ስብሰባ ኑሮት እስከ ምሽት 1 ሰዓት ቆይቶ ይወጣና የሥራ ባልደረቦች ከሆኑ እየመጣው ነበር እንዴት ላድርግ መሸው ደግሞ አምሽቼ ወጣው ሲላ አይ መቼስ ነገር ሪፖርት አቅርቡ ተበልና አንጂ እንወያይ ይባላል። ውይይቱ እስከ 4 ሰዓት ይቀጥላል። እስከ 4 ሰዓት ሲቀጥል ምን ይደረጋል? መቼስ እህትህ አይደለ ወደር እንጂ እሺ ወንድምሽ አይደለ ይልና ያትራል ማለት። ሰይጣን ይሄንን ያስታውሰን። መጀመሪያ ከየት ጀምሮ መከታተል ነው? ስብሰባው ሲራዘም አሁን መሽቶ እንዲገናኝ ሲባል ከዚያ ቀጥሎ ውይይቱ ለስንት ሰዓት ይፈጃል የሚለውን አስቦ ሰይጣን ቀጥሎ የሚወልደውን ጭምር ማሰብ ምን ይባላል? ትጋት። እስኪ ትጋት በሉ። እሱ ትጋት ይባላል ማለት ልብን ነቅቶ መጠበቅ ማለት ነው። ይችን ነው ጌታ የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ የነገረን ማለት ነው። ትግሁ እንከ እስመ ይታምሩ ባይ ሰዓት ይመጽእ እግዚእክሙ። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ሁልጊዜ ንቁ ያለ ለዚህ ነው። ሁልጊዜ ነቅታችሁ ተግታችሁ ጠብቁ። እቺ ትጋት ማለት እያንዳንዷን ሰዓት ባትኩሮት ማየት፣ ሰይጣን የሚያደርጋትን ነገር ሁሉ ማለት ነው። መጽሐፈ ሐዊ ላይ ቅዱስ ባስልዮስ ዘቂሳርያ ምን ብሎ ይናገራል? መነኩሴ ምንድነው? ባይታዊ በማይጠቅም ርኅራኄ ይወድቃል ይላል። ሰምታችኋል? ባይታዊ በሉ። በማይጠቅም ርኅራኄ ምን ይላል? ይወድቃል። የማይጠቅም ርኅራኄ ምንድነው? 30 ዓመት 40 ዓመት ከዘጋው ባይታዊ አንድ ሴት ትሄድና ጨንቋት ነው እኮ እሷም አባቴ ከጉድ ያውጡኝ ችግር ውስጥ ላይ ብላ ታለቅሳለች በሩ ላይ። እሱ ሴት አይቶ ያውቅም። መች እንዴት አደርጋለሁ የእግዚአብሔር እንግዳ አይደለች ላውጋት ብሎ ሲወጣ ችግር ማለት። ስለዚህ ምን ማድረግ ነው ያለበት? እሱ የፈለገሽም በይ ነው። ከዚህ ላይ ማለት ለባይታዊ ምህረት አይጠቅመውም፣ ጭካኔ ነው። ለዚህ የተመደበ ንስሐ አባት አለልሽ ሂጂ እዚያ halዘጉት ሰዎች ሂዱ እኔ ምን አለሽ ብሎ ተቆጥቶ መመለስ ነው ያለበት። እዚህ ፎገራ አንድ አባት ነበሩ፣ አባና ሁሰና ታውቋቸዋላችሁ አይደል? በጣም ትልቅ አባት ናቸው። እውነት ለመናገር ብዙ ጊዜ እኔ እዚህም ሳልመጣ ሄድ ነበረ። ስመጣ እዚህ ሄዳለሁ። በፊትም ልጅ እያለሁ መጥቼ አውቃለሁ ከመመንኮሴም በፊት እና አንድ ጊዜ ይምከሩና አልናቸው። ሰይጣን ይምከርህ። አውቀው ነው እንደዚያ የሚሉት እኮ። አሁን ለሰው ሞኝ ነው የሚመስሉት። በፍጹም እንደዚህ አይደለም። አውቀው ነው እንደዚያ የሚሉት። ልምክ ይምከሩኝ ምናምን እያለ ሰው እየመጣ እንዳያቦዝናቸው ነው። እና ያችን ትጋታቸውን እንዳይነካበት ሰይጣን ይምከርህ። አዳምና ሔዋንን የመከረ እሱ አለ፣ እሱ ይምከርህ። ግር ምንም ያደርገው እኮ አይኛማ አንድም ብለን 3 ቀን ዝም ብለን ተኛ ነው ክርስቶስ ሰምረ። በ3ኛው ቀን የሆነች ካቢ ክባሉ እዛች እየካቡ እንደዚህ ያሉ ወጡ። ለካ አውቀው ነው። ከዚያ በኋላ ሰላም ለኪ ደግሞ ኮቸሮ ሁሉ ሰጥተው ሰደዱን አብልተው። ግን መጀመሪያ ላይ አይሸነፉም። አባቶች እጅ አይሰጡም። ይሉታ የማን አባቱ ነው ብለው አውቀው ያስፈራራሉ። ይሄን የሚያደርጉበት ምክንያት ተጭኖ የመጣውን ሰይጣን ለማስደንገጥ ነው። በትጋት ነፍሳቸውን መከታተል ይፈልጋሉ። እንደዚህ ያሉ አባቶች ናቸው ለፈራሄ እግዚአብሔር ይሴኒ ዳሪቱ በሉ እንጂ። አዎ እግዚአብሔርን የሚፈራ ሰው መጨረሻው ምን ይላል? ያምራል። ሩጫቸውንም በአግባቡ ፈጸሙት። አባቶች እንኳን እኮ እንዲፈተኑ የሚያደርጋቸው ትልልቅ ደረጃ ደርሰው እንዲፈተኑ የሚያደርጋቸው ምንድነው? ለተፈተነ ሰው ምን እንዲሉ ጭምር ነው። ፈተና በሁለት መንገድ ነው። አንደኛ በራሳችን እንፈተናለን። አጋንንት አምጥተው ደግሞ እንፈተናለን።
ትልልቅ አባቶችን የሚፈትናቸው አጋንንት ናቸው። ሲፈትናቸው ክርስቶስ ዝም የሚለው ለተፈተኑት እንዲያዝኑ ነው። አባ ጳኩሚስ ሳይቀር ይፈተን ነበር። ጅብ በመጣች ጊዜ ሀፍረተ ስጋውን አውጥቶ እባክሽ ብይልኝ እስኪል ድረስ ይፈተን ነበር። ግን ታላቁ ጳኩሚስ ቅዱስ ሚካኤል እንዲህ ብለህ ስርዓት ስራ ብሎ ኋላ የመነኮሳትን ስርዓት እንኳን ከቅዱስ ሚካኤል ተምሮ የጻፈው ያ ታላቁ ጳኩሚስ አጋንንትን በዝምታው አንቀጥቅጦ የሚያወጣቸው ጳኩሚስ በዚህ መጠን ይፈተን ነበር። ለልጆቹ እንዲያዝንላቸው እንጂ ርኩስ ስለነበር አይደለም። ሄዶ አወራው እንዲህ አለው። ወጥቶ ተስፋ ቆርጦ ሲሄድ አንድ ሌላ ትልቅ የበቃ ባይታዊ ላከለት እግዚአብሔር። የት ትሄዳለህ? እንዲህ ተፈትኜ ኋላ አደረገና በል እንዲህ አድርግ፣ እየዋልክ ብላ፣ ዮሐንስ ወንጌል ድገም፣ ተስፋ አትቁረጥ፣ ትትና ይኑርህ ብሎ መከረውና ይቀልልሃል ብሎ መክሮት ሄደና ለሰው እንዲያዝን ለዚያ ላልተፈተነው ሽማግሌ የዚህን የወጣቱን መነኩሴ ዝሙት ገልብጥበት እግዚአብሔር አሉ። እንደ ንብ ወስዶ አሰፈረበት። በዚያ ላይ ያኛው 15 ዓመት የለፋበትን እሱ በአንድ ቀን ተነስቶ ወደ ከተማው በአንድ ቀን እያበደ ጨርቁን ጥሎ የት እየሄድክ ነው አለው። ደግሞ ያው ቆየው ደግሞ አያችሁ፣ ያው ባይታዊ ቆየው መንገድ። የት እየሄድክ ነው? እንደዚህ ተፈትኜ ሁለተኛ በሰው አትፍረድ፣ ለሰው ዘንድ እንጂ አትፍረድ ብሎ ስርዓት አስተምሮ መለሰው ይላል። ደግሞ እሱም ደግሞ እንዳይጠፋ ማለት ነው እግዚአብሔር አዛኝ ስለሆነ። ስለዚህ በልባችን መንቀፍ አሁን አርምሞ የሚባል አለ። አባቶች እናቶች የሚይዙት አርምሞ ማለት ዝምታ ነው። በጣም ብዙ አይነት አርምሞ አለ። ክፍት አርምሞ አለ፣ ዝግ አርምሞ አለ። ሌላ ጊዜ ትማሩታላችሁ ወይም ለመነኮሳት ጋር እናወጋዋለን። ዝግ አርምሞ የሚባለው ምንም ነገር እባብ እንኳን ወይም ጊንጥ ከቤቱ ብትመጣ ምንም ነገር የማይተነፍስ ባይታዊ ከልብ ጸሎት ደረጃ ያለው እሱ ማለት ነው። እነሱ የሚይዙት አርምሞ ትክክለኛው የመጨረሻው አርምሞ ነው። በልብህ እየነቀፍክ ግን አርምሞ ብትይ የለህም ይላል። በልብህ እየነቀፍክ አፍህ ዝም ብሎ ልብህ እያወራ ከሆነ አርምሞ የለህም ብሎ ይነገራል። አርምሞ የሚሆነው ልብ ሲያርፍ ነው። ልብ ሲያርፍ ነው እና በልብ አለመንቀፍ። ሌላው ቀርቶ ፊልክስዩስ እንደምናገረው እንኳን ለግሉ ለገዳሙ ስርዓት ብሎ እንኳን በልቡ የሚነቅፍ መነኩሴ አርምሞ ይፈርሳል ይላል። አይ ተሰብስበው እነዚህ አውደልዳይ ገብቶ ገዳሙን አበላሸው ብሎ እንኳን በልቡ ቢነቅፍ ለስርዓት እንኳን በልቡ ተቆርቁሮ በልቡ ከነቀፈ አርምሞ ይፈርሳል። ስለዚህ ልብን በልብ ነቀፋን ማስቀመጥ፣ በልብ መተቸት፣ ሰዎችን በልብ ማነወር ወይ ገልጦ መንገር ነው። ይሄ ከፍቶብሃል፣ የፈለገ ትልቅ ሰው ይሁን አባቴ ይሄ ከፍቶብዎታል፣ እናቴ ይሄ ከፍቶብዎታል ብሎ መንገር ነው እንጂ በልብ መንቀፍ የምንሰራውን ስራ ሁሉ ምን ይባላል? የተቀመመውን ሽቱ የሞቱ ዝንቦች ምን ይሉታል ነው የሚለው ሰሎሞን። ያበላሹታል፣ ያገሙታል። ጥቂት ዝንቦች አንድ ጋን ሽቱ ቢሆን 10 ዝንብ ከሞተበት ይበላሻል። ስለዚህ በልባችሁ አትንቀፉ። ነቃፊ መሆን የሰይጣን ነው።